ሰላም አቶ ሙፈሲር ሙደሲር ሰላም አቶ ሙደሲር ድርጅታችን ባዘጋጀው አምስተኛ የሀገር አቀፍ የእህል አፈጫጭ ውድድር ላይ አሸናፊ በመሆን ይሄንን ዋንጫና የ3 ሚሊዮን አሸናፊ ሆነዋል። ምን ተሰማ? በመጀመሪያ ድርጅታችሁ ለወፍጮ ቤቶች ትኩረት በመስጠት ይሄንን የአፈጫጭ ውድድር በማዘጋጀቱ ከጉልበቴ፣ ከአንጀቴ፣ ከኩላሊቴ በአጠቃላይ ከሰውነት አካሌ ላመሰግን እወዳለሁ። ይሄ ሽልማት የኔ ብቻ አይደለም፣ የደባሎቼ፣ የአከራዮቼ ልጅ የደባሎቼ አማቾች የሁሉም ድል ነው። ይህንን ውድድር አሸንፋለሁ ብለህ አስበህ ነበረ? እኔ አልጠበቅኩም። እድሪስ ግን ጠብቆ ነበር። ማን ነው እድሪስ? እድሪስ ደባሌ ነው አላልኩሽ? ይገርምሻል፣ የመጣው ከድሬ ነው። ዩኒቨርሲቲ ለመማር ነበር የመጣው። በኋላ መንገድ ላይ ሲመጡ ከማን ይገናኛሉ? ጃፈር ደግሞ ማን ነው? ከአማቾቹ ተጣልቶ ከሚስቶቹ ተፋቶ መንገድ ላይ ሲንሸዋለሉ ተገናኝተው ነው። መኖሪያ አድራሻችንን እስከነ ቤት ቁጥራችን ተናግረህ ብታዘርፈን አይሻልም? ውድድሩን በአንደኝነት እናጠናቅቃለን ብላችሁ ጠብቃችሁ ነበር? እኔ አልጠበቅኩም። እድሪስ ግን ጠብቆ ነበር። ማን ነው እድሪስ? እድሪስ ደባሌ ነው አላልኩሽም? ይገርምሻል፣ የመጣው ከድሬ ነው። ዩኒቨርሲቲ ለመማር ነበር የመጣው። በኋላ መንገድ ላይ ሲመጡ ከማን ይገናኛሉ? ጃፈር ደግሞ ማን ነው? ከአማቾቹ ተጣልቶ ከሚስቶቹ ተፋቶ መንገድ ላይ ሲንሸዋለሉ ተገናኝተው ነው። ቲቪ ላይ ስለ አማቾቼ ታወራለህ? አረ እኔ ምን እንደነካኝ አላውቅም። ማይኩን ስትዘረጋልኝ ችግርን ተናዘዝ ያለችኝ መስሎኝ እኮ ነው። አሁን እኮ ነው ከእናንተ ጋር ምን እንዳልኩኝ እያየሁት ያለው። እኔ ባልጎተትህማ የተሸለምነውን ገንዘብ ከኢትዮጵያ ሕዝብ ጋር እኩል እንድትካፈል ልትል ምን ቀረህ? አሁን እሺ፣ እሱን ተውትና በብሩ ምን ማድረግ እንዳለብን እንነጋገር አይሻልም? አዎ እንነጋገር። እኔም ሀሳብ አለ። አባው በኩት ሀሳብን ወፍጮ ቤት ከፍተን አስፍተን አስፋፍተን ምናምን ልትል ነው? እስቲ ቅቅል አትበል። እኔ እንደዛ አላሰብኩም። ወፍጮ ቤት እናስፋ አላልኩም። ወፍጮ ቤቱ እንዴት እናዘምነው? አቦይ ታውቆኝ ነበር። አረ በፈጠረህ ሙዴ ከዱቄት ሀሳብ ውጣ። አዎ በዚህ ብርማ በጣም ለየት ያለ ነገር ነው ማሰብ ያለብን። ዝም ብሎ አዲስ ነገር እንደዚህ በቀላሉ የሚገኝ መስሏችሁ ነው? እስኪ ምንድን ነው ሀሳባችሁ? እንስማ። አመሰግናለሁ። መሀል መርካቶ ላይ ቡቲክ እንክፈትና ከድሬዳዋ በቅናሽ እያመጣን ልብስና ጫማችንን መቸብቸብ። አፖስቶ ሰው የራሱ ችግር ላይ ነው ያለው። ሰኞ የለበሰውን ገልብጦ ማክሰኞ ነው የሚለብሰው። እንኳን ሌላ ልብስ ሊገዛ ይቅርና። ሌላ ሀሳብ አላችሁ? ይሁላችሁ፣ የኔን ሀሳብ ግን በጣም ትወዱታላችሁ። እንደ ማርኬቲንግ ማኔጅመንት ተመራቂነቴ እንዲህ ቆመን ተሯሩጠን ሳይሆን ቁጭ ብለን ነው መብላት ያለብን። ተቀምጠን ስትል ወንበር መሸጥ ልንጀምር ነው? እሱማ ምኑን ተቀመጥ ነው፣ ቁጢጥ አልነው እንጂ። ጃፈር ግን ጥሩ ሰው ነው። እንቀመጣለን ያለው ወንበር ላይ ሳይሆን አረቢያን መጅሊስ ላይ ነው መሰለኝ። ይሁላችሁ፣ እኔ ወንበርም መጅሊስም አይደለም ያሰብኩት፣ ታክሲ። አዎ ሚኒባስ ታክሲ እንግዛና በየወሩ መዓት ገንዘብ ያስገባልናል። ይሁላችሁ፣ ወፍጮ ቤታችን እሁድ ሲዘጋ እንኳን ታክሲያችን ግን እሁድም ትሰራለች። ታክሲ በጣም ጥሩ ነገር ነው። ታክሲ ብናጣ ራሱ የታክሲ ሰልፍ አንሰለፍም ማለት ነው። ታክሲ ብናጣ ራሱ በራሳችን ታክሲ እንሄዳለን ማለት ነው። ታክሲ ጥሩ ሀሳብ ነው። ለነገሩ ይሄ ጺማችሁን የሸወደኝ የመኪና ፎቢያ እንዳለበት ሰው መንጃ ፍቃድ የደረሰበት አንደርስም ብላችሁ እንዳልማላችሁ አሁን መኪና ምናምን ትላላችሁ። ከገዛንበት ሰፈር ድረስ ራሱ ማን ሊያመጣልን? ያከራየነው ሹፌር ራሱ በር ላይ ጥሎብን ቢሄድ ወደ ግቢ ውስጥ ማን ሊያስገባልን? ታክሲ አይሆንም ወይ? ለምን እንደዚህ አናረግም? በጣም ዘመናዊ የሆኑ የወፍጮ ማሽኖች ገዝተን ይሄ ነው ይቀጥል። አረዲያ የመጣውን ሁሉ ሀሳብ እያጣጣልክ የወፍጮ ቤት ማሽን ምናምን ሲባል ጎሽ ትላለህ እንዴ? ጎሽ ለምን ገንዘቡን እዚህ ፊት ለፊታችን ቁጭ አድርገን አይኑን እያየን አናወራ? ምን ይታወቃል? ሀሳብ እኮ ብልጭ ሊልለን ይችላል። ቆንጆ ሀሳብ፣ እሱን እያየን ነው እኮ እናውራ። ግን እኔን እኮ አይደለም የተባለው፣ ገንዘቡን ነው የተባለው። የት ነው እንዴ? አንተ ሳትነሳ እኔ እቅፍ ድግፍ አድርጌ ያመጣዋለሁ። ምን እንዴ? 3 ሚሊዮን ብሩ ነው። እናንተ ልጠይቃችሁ እንጂ። እንዴ ብሩ አንተ ጋር የለም? እና ማን ጋር ነው ያለው? አንተ አልነበርክ እንዴ ሳምሶናይትም በተሰቀርቀረ የመጣው? እና ይሄ ሳምሶናይት እንኳን 3 ሚሊዮን ብር 300 ሺህ ብር ይችላል እንዴ? ማዳበሪያ መሰለህ እንዴ? ብቻ የወፍጮ ቤት እህል መስለዋችሁ ወዛደር አሸክማችሁ ሸኝታችሁት እንዳይ መብላቷን ሳታውቃሉ እኛም ብሎ እቅድ አውጪ
ብሩ ሳይኖር ነው እንዴ ቅር የምታወጡት? ታክሲ፣ ቡቲክ። እኔ እንደዚህ አይነት ቀልድ አያስቀኝም። ካረጋችሁበት ብሩን አምጡት። እኔም አያስቀኝም። ማን ሳቋላችሁ? የገባበትን አውጡ ነው የተባላችሁ። ኧረ ጌታዬ ሆይ አግኝቶ ከማጣት ሰውረን። መቼ አገኘሁ? ሳያገኙ ከማጣት በል እንጂ። ፕራንክ እያደረጋችሁኝ ነው አይደል? የምን ፕራንክ ነው አቦ? እና ለምንድን ነው ተቀምጣችሁ የምታዩ? ተነስታችሁ ቤቱን አተረማምሳችሁ ፈልጉ እንጂ። ሶስታችንም አሁን አይደል እንዲ አብረን የገባን? ከተቀመጥንበት እንኳን መች ተነሳን? ብሩን ጥለውታል። ሲንከረፈፉ ለአንድ ሙጭ ላፋ ሌባ አስረክበውታል። ያን በሚያክል ሻንጣ ገንዘቡን ተቀብለው እኔ ነኝ የሚይዘው እያሉ ሲጓተቱ እኮ አይቻችኋል። እነሱ ለተጓተቱት እኔ እዚህ ቀልቤ እንዴት እንደተጓተተ። ያቺ ጋዜጠኛ ናት ደግሞ ቃለ መጠይቅ ምናምን ብላ ወስዳል። እኔም ገጽታችን እንዳይበላሽ ብዬ እሺ አልኳት። በኋላ የሆነ ሰዓት ዞር ስል ከአይኔ ተሰለቡ። ግን አልለቃቸውም። ወሩን ሙሉ ፊቴ እስኪወይብ ድረስ አሻሎ ቆርጬማ ገንዘቤን በቀላሉ አልበላም። ነድሪስ የሽልማቱ ጊዜ እኔ ኢንተርቪው እየሰጠው ነበር። እናንተ ምን እያደረጋችሁ ነበር? አስታውሱ። አቦኔን ተውኝ፣ ደንግጫለሁ። ምንም ማስታወስ አልቻልኩም። አንተ ቃለ መጠይቁ ላይ ሆነ አንድ ሰው እዚህ ፎርሙን ይምላ፣ አንድ ሰው ደግሞ ሄዶ ብሩን ይቀበል አሉት። ተው። ማን ገንዘብ ይረከብ አሉት። ጃፈር ተው። ከዛ እድሪስ እኔ እቀበላለሁ አለ። ጃፈር ተው፣ በፈጠረህ ተው። ጃፈር እውነቱን ነው። ወደ ገንዘብ ቤት የሄድኩት እኔ ነኝ። ከዛ በኋላ ተቀብያለሁ ብለህ ፈርም ብለውኝ ብዙ ቦታ አስፈረሙኝ። ከዛ በኋላ ደግሞ እንደውም የሆነ ሰዓት ላይ በተመሳሳይ ፊርማ ፈርም እንጂ ብለው እንደገና እንደ አዲስ ብዙ ፊርማ አስፈረሙኝ። ከዛ በኋላ ደግሞ መታወቂያ ኮፒ አድርገህ አምጣ ብለውኝ የሙዴ መታወቂያ ኮፒ አድርጌ ሰጠኋቸው። ከዛ በኋላ የሆነው ነገር ትዝ አይለኝም። ብሩ የት ሄደ? ኧረ ተው ሙዴ፣ ቆጭሃል። ተው። ይቆጫል። ከቆጨኝማ ቆየ እኮ። እኔ ኢንተርቪው እያደረግኩ አንተ እዛ ገንዘብ ክፍል ስትገባ ይቺ ዝም ማለት ነው የቆጨኝ። አሁን ገንዘቡን የት ነው ያደረግከው? ቆይ ገንዘብ ቤት ገባ? አዎ። ገንዘቡን ተቀበል? አዎ። ታዲያ ገንዘቡ የት ገባ? ጃፈር፣ ምን ሁኔታው? እኔ ኢንተርቪው እያደረግኩ ገንዘብ ክፍል የነበርኩ አንተ አይደለ? አዎ እኮ። ታዲያ መታወቂያ ኮፒ ያስፈልጋል ብለህ አልወሰድክም? አዎ እኮ። ታዲያ ገንዘቡ የት አለ? ኧረ ተው። እኔ ብሩን እንዴት እንደሰጡኝ ራሱ ትዝ አይለኝም። ትዝ የሚለኝ ብራችንን ስላቸው አትቸኩል፣ ቆይ መጀመሪያ ይሄን ደረሰኝ ውሰድ አሉኝ። ከዛ በኋላ ምን ቀረህ ውጣ እንጂ ሲሉኝ ግራ ገብቶኝ በቃ ትቼው ወጣሁ። እንዴ ብሩ 3 ሚሊዮን ብሩ? ኧረ እሱ ደረሰኙ ነው። እባክህ ደረሰኝ አይደለም ቼክ እኮ ነው። የ3 ሚሊዮን ብሩ ቼክ። ጉድ አላረክኝም ጌታዬ፣ ተመስገን። ለካ ቼኩን ሰጠውኝ ነው ሂድ ውጣ ያሉኝ። እኔ እኮ ደረሰኝ መስሎኝ ብሩን መጠበቄ። ቆይ የሆነ ሻንጣ ስትጎትቶ አላየኋችሁም ነበር እንዴ? እሱ እኮ ገንዘቡ መስሎኝ ነበር። ምን እሱማ ለውድድሩ የወሰድነው እኮ የተለያየ እህል ናሙና ነው። እኔ ሊያዘው አብሽር ስንባባል እኮ። ኧረ ወዲያ 3 ሚሊዮን ብሩ የት እንዳለ ሳታውቁ ነው እንዴ ለእህል የምትጋፉት? ወፍጮ ቤቱ እንዳለ እህል አይደል እንዴ? የት ሄድባችሁ? ተሸከሙት አይደል? እሺ በቃ ለማንኛውም ወደ እቅዳችን እንግባ። ታክሲው ይሻለናል ወይስ አይሱዙ? በሩን ቆልፋችሁ ራስህ አይደለ እንዴ ቁልፉ አይበቃም ብለህ ይሄን ሁሉ ዕቃ በሩ ላይ ያስደገፍከው? እና ብር መሸለማችን እኮ በሚዲያ ተለቋል። ምን እንደሚመጣብን ምን ይታወቃል? ራስን ታዲያ ያልተጠየቀውን የዘበረከው እጄን ይዤ ጎትቼ ባላወጣ ኑሮ እኮ ቁልፉን ለሌቦቹ አስቀርጸ መስጠት አይቀርም ነበር። እሺ አሁን ግን እንዴት ነው የምንተኛው? እንቅልፌ መጥቷልም አልመጣምም። የኔም እንቅልፍ መጥቷል አልመጣም። ስለዚህ ወይ ተኙም አተኙም። አሁን ግን ሙዴ ብትተኛ እንቅልፍ ይወስዳል። በደንብ ነው የምተኛው። ሳይኖረኝ የተኛው ሲኖረኝ እንዴት አልተኛም? ያውም የ3 ሚሊዮን ብር እንቅልፍ ነው አለት። እንዴ እናንተ አልተኛችሁም እንዴ? እኔማ ሞከርኩ ምንም ሊወስደኝ አልቻለም። ምንድነው የዛሬው ሌሊት አይነጋም? እኔማ ገና ሸለብ እንዳደረገኝ በርግጌ የተነስቼ ማለት ነው። ሰዓቱን ሳየው 9 ሰዓት ቀን 9 ሰዓት የተነሳው መስሎኝ ልቀሰቀሳችሁ ስል ሳየው ለካ ገና ከሌሊቱ 9 ሰዓት ነው። ለካ ከሌለህ ነው እንጂ ካለህ አተኛ እንዴ? ነፍሴ ተጨነቀች እኮ። ደላላው ገደዊ ቆንጆ ዘበኛ እንዲልክልኝ ላደርገው ነበር፣ ስልኩ አይሰራም። ታዲያ እስኪ ነጋ ምን እናድርግ? ባንተኛስ የግድ መተኛት አለብን? አዎ በቃ እውነቱን ነው። አሁን እኮ ሊነጋ ነው።
የሆነ ነገር የተጫወትን እናንጋው እንጂ እንደዛማ መሆን የለበትም። ምንም ካልተኛን እኮ ነገ ብራችንን እንሞልጨለፋለን። ደግሞ በጠዋት ነው ከዚህ ቤት ወጥተን ብሩን ቦታ ማስያዝ ያለብን። ያለበለዚያ ይሄን ብር እንዳገኘን የሰሙ ሰዎች የማአት ችግር ነው በፕሮፖዛል መልክ ጽፈው የሚያመጡልን። እውነቱን ነው። አበዳሪዎቻችን አንገታችንን ይዙናል። ብድሩን እንክፈላችሁ ብንላቸው እንኳን ኧረ እኛም ችግር ላይ ነን አበድሩን ነው የሚሉ። አከራዮቻችን ራሱ ገንዘብ መሸለማችንን ከሰሙ ቤት ኪራይ ለመጨመር የሚቀድማቸው ነው። ስለዚህ አንድ ነገር ላይ መስማማት አለብን። አንድ ሰው ቢደውልን የቅርብ ሰው ስልክ አናነሳ፣ አላማችን ላይ ብቻ እናተኩራለን። እና አሁን እንተኛ ነው አንተኛ ነው የተባባል ነው። ለምን ተራ በተራ እንተኛ? የቀረውን ሰዓት አንድ ሰው ሲተኛ ሁለቱ ሰው ይቀመጣል። ከዛ ደግሞ ሌላ ያልተኛው ይቀያየራል። በሉ እንዳላችሁ እየተጨዋወትን እናንገው። ሂክማ ቤት የት እንደሆነ ታውቃለች። አማቾቼ ይህንን ዜና ሲሰሙ በጠዋት ጃፋር ጋር ካልወሰድሽ ማለታቸው አይቀርም። ብር ሳይኖረው ያገባሽ ያሰባሽ በሬ መስለሹ ወይስ ያደለበሽ ላም? እንዲህ ሊያልብሽ ተንሰፍስፎ የመጣው ይሄ ወስላታ ባሉበት አፋቸው አሁን ሚሊዮነር መሆኔን ሲሰሙ ተንሰፍስፈው መምጣታቸው አይቀርም። ያገናኝም ብቻ። ቴምር ሙዴ እስቲ ቁጭ በል። እስካሁን አብረን አልነበረም? ምን አለበት ሰላም ብትለኝ ይሄንና ከምታወራ። አሁን ጃፋር ይጥሩ ታው ብሩን ከፋፈል ይቅርብን ስለ እምቢ ብለው አከፋፈልከን። አይቶት የማያውቀውን ብር አሳያው። በቃ ይዞልህ ጠፍቷል ማለት ትፍትፍት ባለው በብሬ መኪና ሳልገዛ እናንተ ጋር አልመጣም። አሁን መስማት ያማረኝ የመኪና ሞተር ድምፅ እንጂ የወፍጮ ሞተር ድምፅ አይደለም። ማለት እናንተ ተማክረን እንዲቆጮ ነው ምናለ። አው ቆንጆ ሙሸበክ ቤት ከፍተን ምራቁን ነው የምናስውጠው። ያው ታያለህ ደግሞ አጉሩሱኝ ካላለ እኔ እናንተ አይደለም። ከዚህ ሙሸበክ ሐሳብ አልወጣህም? ምን ላድርግ ሙዴ አምሮኝ እኮ ነው። ታዲያ ሙሸበክ ካማረ ገዝተህ ትበላለህ እንጂ ሙሸበክ ቤት ትከፍታለህ? አንዴ መብላት አይደለም ያማረኝ፣ ሁሌ መብላት ነው ያማረኝ። ሁሌ ለመብላት ደግሞ መግዛት ሳይሆን መክፈት ነው የሚያዋጣው። እድሪስ በሶፊያ አምላክ ይችላል። ቶሎ ሰላም ልታዘዝ። ሙሸበክ የለሽም? ቆንጆ ሙሸበክ ማሩ የሚንጠባጠብ እንደዛ የሚባል ምግብ የለም። በቃ ሀልዋ ይሁና። ሙሸበክ ነበር የራበኝ ይሁን ሀልዋ ይሁን። በቃ ይቅርታ፣ እንደዛ የሚባል ታዲያ ምንም ይባል ነው ያለው? ሜኑ ላምጣላችሁ? ሜኑ በአማርኛ ነው? አይ እንግሊዘኛ፣ ስፓኒሽ እና ቻይነኛ። አረ ከመካከላችን ዲግሪ ያለው አንድ ነበር፣ እሱም እዚህ የለም። በቃ ፓስታ በእንጀራ ይሁን እንደለመድ ነው። ምግብ ቤት ነው ሱቅ ነው የመጣ ነው። እስኪ ሌላ ምግብ መረጥ በእናትህ። ወይም ስፔሻል በየአይነት አድርጊልኝ። እንደዛ የሚባል ምግብ ነው። ሙዴ ምን ሆነ ነው ግን እዚህ ይዘኸኝ የመጣኸው? እኔማ ሻሚል እዚህ ቤት ሲገባ አይቼ ቀን ሲወጣልን መምጣቴ ነበር። ያው ገብክማል ጉድ ሊሰራን ነበረ። ስለዚህ ብር ከሰማማ ራሱም ሊመጣ ይችላል። ያ የሰው ክፉ አሁንማ ስሙ ሲጠራ ሰውነቴን ያሳክከኝ ጀምሮ። በሰባቡ የበላኝን ላክ ነው አትልም? በሻሚል ሐሳብ እንዲህ የምታከው እናታኩ ማለት አታዙ። እሺ ንፍሮ ነው አነባባሩ ነው ቆሎ ነው ምንድን ነው ያላችሁ? ሜንዲሻችን የቻይኒሽ ፉድ ነው። የቻይና ማለት የማይበረክት ምግብ ማለት ነው። የማያጠግብ የቻይና ምግብ አታውቅም እንዴ? በረሮ ተፈርሾ ጊንጥ ለብለብ ሸረሪት ክትፎ ምናምን እኮ ነው የቻይና ምግብ። አውዝ ቢላሂ ምን ሸይጣን ልጅ። በግ፣ ዶሮ፣ በሬ ባለበት ሀገር ሸረሪት 6 እግር እኮ ነው ያለው። ሐላል እናርጎ ራሱ ብትሉ ወዴት ቅብላ ልታዞሩት? ሌላ ጤነኛ ምግብ የላችሁ? የኢሮፕ ምግብ አለ፣ እሱ ሲሆንላችሁ። እሱን ራሱን አርጊልን በቃ እኮ ከኢሮፕ ምግብ የትኛው ይሆናል? ያው ኩሽና ስትገቢ መጀመሪያ የምታገኘው ምግብ የለም፣ እሱን ይዘሽ ነው በቃ። አይ አይደለም ወይ እየሰማሁሽ ነው። በቀደም እንዴት ሆነልሽ ሳልጠይቅሽ? አገኘሻቸው? ወይኔ በእናትሽ። በቃ አብረን እንሄዳለን በሚቀጥለው። ምን አልሽ?
አዎ እኔ ነኝ እኮ ሞቷል ያልኩት። ደውሎ ነበር ነግሮሻል ብዬ። አዎ የኔና እሱ ነገርማ አብቅቷል እኮ አሁንማ። እንኳን ድምጹን ለውጥ አውርቶኝ ይቅርና በምልክት ቋንቋ እንኳን ቢያወራኝ ጃፋርን አውቀዋለሁ ድምጹን። በዛ ላይ ደግሞ በማላውቀው ቁጥር የሚደውለው እሱ ነው። ተይኝ እባክሽ ነው። እስኪ ለማንኛውም እንገናኝና እናወራለን ወይ ቤት እመጣለሁ። በቃ እሺ ደውልልሻለሁ። ቻው። አዎ ጃፋር ለኔ ሞቷል። እሱም ሲደውል ሞቷል ብየዋለሁ። ምክንያቱም እኔ ልብ ውስጥ ከሞተ ቆይቷል። ከተጋባን ወር እንኳን ሳይሞላኝ ነው ትቶኝ ሄደው። የሰርጎቹ እቃ እንኳን በቅጡ አልተመለሱ። የሚገርመው ነገር ከ3 ደባሎች ጋር ተከራይቶ እየኖረ አንዲት ሴትን ለ3 እንወዳታለን ሲል ሰማሁት። እኔ የትሄድኩበት እኔን ሲያገባኝ ወደኛል ነበር። ቢያንስ ከእናትና ከአባትሽ ተነጥለሽ ለብቻችን ተከራይተን እንኑር ቢለኝ እንኳን እሰማው ነበር። ግን እሱ ምን አደረገ? ትቶኝ ሄደ። ቢያንስ ቢያስቀይሙት እንኳን ለኔ ፍቅር ሲል መታገስ ነበረበት። አዎ ነበረበት። ግን እሱ ሌላ ሴት መርጦ ከተጋባን 1 ወር እንኳን ሳይሞላኝ ትቶኝ ሄደ። ታዲያ እኔ እንጃ ምን አይነት ስሜት የተሰማኝ እንደሆነ አላውቅም። አዎ ወደው ነበር። ብዙ ቅዶች ብዙ ልጆች እንዲኖሩኝ ፈልግ ነበር ከሱ ጋር። ግን ምን ማድረግ ይችላል? ትቶኝ ከሄደ አልፈልግም ብሎ ቤቴን ረግጦ ከወጣ ምን ማድረግ ይችላል? እሱ ረስቶኛል። ከሌላ ሴቶች ጋር እሸሸ ገዳሜ ለማለት ፈልጎ ነው ትቶኝ ሄደው። እኔ እንጃ ከጃፋር ጋር የሚኖረን ነገር እኔ አላውቅም። አሁን በላም ብለን እስኪያጋሳል ልንጠብቅ ነው። አሩስቶ ስንጠብቅ ሙዝ በገንፎ። አብሽር ሙዴ፣ ሙሸበቅ ቤታችን ሲከፈት የጥፍጥና አምሮትህን ነው የምቆርጥልህ። እኔ የሚጣፍጠኝ ሳይሆን የሚያጠግበኝ ምግብ ነው የምፈልግ። ከ3 ሚሊዮን ብር ሽልማት በላይ ምን የሚያጠግብ ነገር አለ? እህል ካልፈጨው ሞቼ ይገኛል ይባላል እንዴ? እቺን ብር አገኘው ብላችሁ ልባችሁ አበጠ። እንደኔ የሚያስጠጋችሁ አታገኙ። ሻጋ ሙዴ፣ ሚሊዮነሮችን ያስፈራራ ተብለህ ሌላ ዋንጫ መሸለም አለብህ አንተ። እናንተ ጥላችሁ እንድትሄዱ የማይጥለኝ ጌታ አለ። ሀቅ ሁሌም ከተገፊ ጎን ነው። ጀመረህ ደግሞ በቃ እንጀት ይለበራይ። አንተ ወሬ ደግሞ ዝም ብለህ አትንቦጫቦጭ። እድሪስ ገንዘብ አላቂ ነው። ከዚህ ገንዘብ በፊትም አብረን ኖረናል። ኧረ ተው ሙዴ፣ ሙሸበቄስ ጃፈር ደወለ። ሄሎ ጃፈር። ኧረ እያለቀስኩ አይደለም እዚህ ሙዴ ያሳዝነው። አላማዬ እሺ፣ አልስትም። አንተም አትሳት። በሐሳቡ ካልተስማማ ጥላው ነው አለ እንዴ? በምን አወቅ? ለወር ላይ ነበርኩ እንዴ? አይደለም፣ የገንዘብን ሸይጣንነት ስለማውቀው ከዚህ የተሻለ አይልህም ብዬ ነው እኮ። እሺ አንተም እሺ በለኛ። ሙሸበክ ቤቱ ይከፈት። አይሆን፣ ከፈለክ ጥርግ ማለት ይችላል። ጥርግ እላላ ግን ሲመሽ ቤት መጥቼ ማደር እችላለሁ። ሙሸበክ ቤት ሄደ አድራለሁ። እድሜ ለሚሊዮን ብር። እሺ ጥላዎችን የታርጋችሁ ያን ሰከም ታዋቸው ከነሱ ጋር ተጣጣ። እናንተም ትጣላላችሁ እንዴ? ቁራሌውና ጠርሙስ ጃፋርና ኢድሪስ የሚጣሉ አይመስለኝ ነበር። የሆነ ውድድር አሸነፍንና በብሩ መኪና እንግዛ ስላቸው እነሱ ሙሸበክ ባቅላባ ምናምን ሲሉ ጥያቸው ነው። መኪና መግዛት ፈልገ ነው እና እኔ ለምን አላገዛህም? የልብስ ስፌቱን እኮ አይደለም የሚነዳው መኪና። ሰኞና ሮብ ደላላ እንደው እንኳን ነገርኩም እንዴ? ታዲያ ዛሬ ከሆዱ ብር ካለ እሁድም ሰኞ ነው ሲባል አልሰማህም? ደግሞ ለቤተሰብ ይሸጋሸጋል። እናንተ መኪና ታጋዛኛለህ? ያውም ውሃ የሆነች መኪና ነው የማጋዛ የምታሳሰብ። እንደዛማ ከሆነ አሁን እንሂድ። ቆንጆ ኮሚሽን አስበል። እንዲያውም ከዛሬ በኋላ ኮሚሽነር ብያለሁ። ሄሎ ጃፋር፣ እኔም እኮ ከሙዴ ጋር ተጣላሁ። በቃ ሂድ፣ የራሱ ጉዳይ። ከፈለክ ጥርግ በላይ አይለኝም። እሺ አሁን አንተ የት ነው ያለው? በእናትህ ቆንጆ የሙሸበክ ሱቅ እንከራያ። ሱቅ የት ትሄዳለህ? መኪና ውስጥ ትሄዳለህ? ገና ከሀረር ለሚመጣ ሙሸበክ ምን ታካብዳለህ?
አንተ ራሱ ገና መንጃ ፈቃድ ላላወጣው መኪና ምን ታካብዳለህ? እንደውም አንተ ራሱ ከፈለክ ጥርግ በል እሺ፣ የራስህ ጉዳይ ነው። በቃ እኔ ምን አገባኝ? አባት አባት ደንበኛ ጋሽ ጎሹ ጋሽ ምንድን ነው ሽማግሌ ነህ ለማለት ነው ጋሽ የምትይው? ጎሺው ጋሽ ምን ፈልገሽ ነው? ሂሳቡን ክፈል እንጂ ላስብበት ብለህ እኮ ተኛ። ሲቆይም አትረሱም እንዴ? ምን አለ ለሌላ ጊዜ ደንበኛ ይሆናል ዛሬ ባናስከፍሉ አትሉም? ለነገሩ ሻሚል የገባበት ነው። ሻሚልን አወቅሽው? አይ አላውቀውም። ሻሚል የሚባለው ሰውዬ እዚህ ቤት ከመጣ የቤቱን ስፔሻል በልቼ የሁለት ሰው ከፍዬ እንደሄድኩ ትነግሪዋለሽ። ደግሞ መልሱን ቀስ ብለሽ አምጪ። የጀመርኩትን እንቅልፍ ልጨርስ። ሶፊዬ እናቴ የ9 ወር ቤቴ ስስቴ ናፍቆቴ ኧረ አልቃምኩም ከልቤ ነው ሶፊዬ። ይኸውልሽ አሁን አካውንትሽ ላይ እንዴት ብር አስገብቼልሻለሁ። ረሃ ሁኝልኛ። ኧረ አላቆምኩም። አዎ እንዴ እሱማ እንዴት አቆማለሁ? አስተማሪያችንማ ሙደሲር ይባላል። ኧረ ቁመቶልኝ ነው ሶፊዬ። ጀመረሽ ደግሞ በቃ ጭንቅ አታብዢ ሶፊዬ፣ ረሃ ሁኝልኛ። እሺ እናቴ ሶፊዬ። እነዚህ ወሮበሎች አጥበውት እንጂ ቤቱ ሰፊ አይደለም። እንደውም ጓዳ አልገባ የውጭ ጥላቢስ አስተናጋጅ ያቆረጥችን እንደዚህ እንደሽ ነው ብለው ያሉ ወይ ጦር ያለው እንዴ? በብሩ አሮጌውን ወፍጮ ልቀይርበት ይሁን ወይስ እህል ልግዛበት? ሂሳብ ውሰጅ ማለት እሺ ልስጥሽ። እንዴ ምንድነው ይሄ ሁሉ ብር? እናንተም ስለ ሽልማቱ ሰምታችኋል እንዴ? እዚህ ጋር አሁን አቦኝ የበለውን እንጂ ሂጂ ጥሪው። ኧረ እሱ ከራቀ ቆይቷል። እሺ ከፍላለሁ፣ ግን ትንሽ ላስብበት። ይቻላል አይደል? አዎ ይቻላል። በቃ እሺ ነይ ማለቴ ሂጂ። ማን እጠራሻለሁ። እሺ ማን ነው? ማን ነው? ይሄማ የእነ ጃፈር ስራ ነው። ማንም የለም ብቻውን ነው ብለው ሌባ ይላኩብኝ። ማን ነው? ይኸው የጋለ መጥበሻ ይዣለሁ። ነፍሴ ተጨነቀች እኮ። እማ ምንድን ነው? ተከራይ ይዤ መጥቻለሁ። እንዴ አንተ እርሶ ጋር ነው የመጣው? በአንድ ጥፊ ተርዚና የራሱ ተው ምርቃኔን ያከፉብኝ ሴትዮ። አሁን ግን ጸጽቶኛል። በተለይ በቲቪ ካየኋችሁ በኋላ በጣም ጸጽቶኛል። አየሽን አይደለም ስንቀባጥር በታይ ብሩን በቼክ ሳታውር ማለት ነው። በቃ የት እንዳረኩት ጠፍቶብኝ ለካ ዋላ ኪሴ ያርጌ ነበር። እና ወንዴል አሰቃየኋቸው ነው ምን? እና አገኛችሁት? አዎ መጨረሻማ አገኘሁት እኮ ኋላ ኪሴ ላይ። አሁን ራሱ እኮ በብሩ ምን እንስራበት ስንባባል ስላልተስማማን እኮ ነው የተለያየ ነው። የየድርሻችንን ተካፍለን። የመርህና እና ስንት ተደረሰ? 1 ሚሊዮን። ወይኔ አምላኬ! 1 ሚሊዮን ብር! እና ምን ልታደርግበት ነው? ከሙዴ ጋር ስለተጣላው ማደሪያ ጥቼ በቃ ቤት ልከራይ ብዬ እኮ ስንከራተት ነው ይሄን ልጅ አግኝቼ ወደ አንቺ ጋር ያመጣኝ። የሚከራይ ቤት እኔ ትጄ ስም ይጠፋብኛል። ሚሊዮን ያልከኝ? ኧረ ሚሊዮን ብሩ ነው። እኔ ኢድሪስ ነኝ። ኢድሪስ መሐመድ የሶፊያ ልጅ። እኔ
እያለሁማ በተወደደ ኑሮ ቤት አትከራይ። ጥሩ ነበር። እኔ ግን ያቺን ጥፊ መድገም አልፈልግም። አንቺ ደግሞ እኔ በጫት ምናምን ትላለሽ። ኧረ ምን ጥፊ? እንደውም ጫቱ ምገዛለህ እኔ ነኝ። አብረን ነው የምንቀበው። ከእኔ ጋር አብረሽ ልትቀቢ? አሁን ሚሊዮን ማለቴ እንደ ምስሌ አሁን ቅባለሁ ናቁጭ በል። እውነትም ብር ካለ በሰማይ መንገድ አለ አሉ የሶፊያ አምላክ። ለአረቢያን መጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶችን ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ በአልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኘው ኢትዮ ሳዳት አረቢያን መጅሊስ በድሬዳዋ፣ ጅጅጋ፣ አሶሳ፣ ሰመራ፣ ደሴ፣ ጎንደር በወኪላ ክፋፋዮች ከ5 ዓመት ዋስትና ጋር አዳዲስ አይነግቡ መጅሊሶችን በማቅረብ በደንበኞቹ ዘንድ ታማኝነትን አትርፏል። ኢትዮ ሳዳት አረቢያን መጅሊስ አድራሻ ቁጥር 1 አዲስ አበባ ቤተል ቢጫ ፎቅ ወረድ ብሎ፣ ቁጥር 2 መርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230። ኢትዮ ሳዳት አረቢያን መጅሊስ። ብቻት ውሃ የሆነች መኪና ምን ይሄ እንኳን ውሃ ሊሆን ውሃ ራሱ ነክቶ ነበር። አቧራ ነክቶት ነው ሐመድ ያስነካ። እስኪ በረብ ቶ አንተ አይደለም ጥፋተኛ። ቁራሌው መኪና ላጋዛ ሲለኝ ተቀጥቅጦ በዲዛ መልክ የሚሸጥ እንጂ የሚነዳ ለመሆኑን አለመገመት። ጃፋር 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 ኤሌክስ ሰላም፣ እንዴት ነው? ምን ልታስጨፈልቃት ነው እንዴ? ደሞች ተው እንጂ ገበያ ትዝጋ። ሊነዳው ነው እንጂ። እንዴት ነው ግን ሰው ምንቀው? ይሄኛው መኪና ብሎ እያጋዛ ብቻ እንዳይሆን። ታዲያ ያዘው ብር እኮ ትንሽ ነው። ባጃጅ ግዛበት ለማለት እኮ ሸሚዞ ነው። አልሰራ ካሉን ይረከባል። አይ ለክፉ አትሰጥም። ጥሩ ጭንቅላት አለ። ደነዝ ሂድ ከዚህ። ይስቃል ደግሞ። እንደዚህ አይነት ስራ ሲኖር ለኔ ንገረኛ አላልኩም እንዴ? ና ውሃ የሆነች መኪና ላጋዛክ። ና እንሂድ። ውሃው ይቅርብኝ። መኪናው ዋጋ ግን ውሰደኝ። እንሂድ። እሺ እንሂድ። አሪፍ መኪና አለው። በፍቅር ተከቦ ኩፍ ያለውን ዳቦ የእግሩን አቅርቦ አንን ባለኝ ነው። በእናትህ ፎሬኒ በእናትህ ፋያሽ ነው። ፏ ብያለሁ። ፏ በላንተ ምን ነው ድጋሚ ቡና ላፍላለህ እንዴ? አሬ በቃኛ እንዴ ከ14 በላይ እኮ ያለው እኔ ምንሽ የቅድሞቹ ሰዎች ግን ምን ሆነው ነው? አያሳዝኑም? ልጅ የላቸው፣ ጧሪ ቀባሪ የላቸው፣ በዛ ላይ ታማሚ ናቸው። አምስቱም? አዎ አምስቱም። ምን ያልታመሙት ነገር አለ? ስኳር፣ ደም ግፊት፣ ኩላሊት። ይሄ ልጅ ራሱ እናት የለው አባት የለው ብቸኛ። እማዬ ላይ ሰፈር እጄ ልጮስ እማዬ። አያሳዝንም? ሁላችንም እማዬ አባዬ እያለ ነው የሚጠራው። መስኪን በእናትህ። ሂድ ተጫወት፣ ትንሽ እንርዳው። እሺ እሺ። አካውንት አለ እንዴ? አካውንት አለው? አይ የለኝም። የኔን አካውንት ልላክልህና የእሱንም የእናቶቹንም አንድ ላይ አስገባና እኔ ልክላቸዋለሁ። ለአንቺስ? ኧረ እኔ ይቅርብኝ። እነሱ ካገኙ እኔ እንዳገኘው ነው የምቆጥረው። እንዲህ አይነት መልካም ሰው አልመሰልሽኝም ነበር። ያው የዛን ቀን በወሬ ስለሰደኩሽ ይቅርታ። ኧረ ችግር የለውም ሚሊዮንዬ። ኧረ እኔ ኢድሪስ ነኝ ኢድሪስ። እነዚህ ካናገሩ እንዳትናገራቸው እሺ? እንዴ ዴሊክስ ኑ ወሬ ነው። አይ እዚህ ዝም ብሎ ወዴት ይዘው እየሄድክ ነው? አይ እዚህ እኮ ምን እዚህ እኮ ትላለህ? ወዴት ይዘው እየሄድክ ነው? መኪና ላይ ያጋዛኝ። ኧረ ዝም በል እያልኩ። እሺ ምን አይነት መኪና ፈልገሽ? ማለቴ ምን አይነት እስከ ስንት ይሆን?
ያው እስከ 800 ሺህ ብር በባንክም ብድር ቢሆን ግን ወለድ አልባ። ታዳችን መኪና ለምን አገዣት? ያለምንም ብድር ይህን መኪና በ800 ሺህ አራውቀው ነው። ተው ምን እያልከው ነው? ኮሚሽንን ስለቀረብህ ነው? ምን መሰለሽ ሚስታችን ታማ ማለቴ ሚስቱ ታማ ነውና 800 ሺህ ብር ተጠይቃለች። ደቡብ አፍሪካ ሄዳ ልትታከም። ለዛ ነው ተበላ ዛሬ ተበላ። እና ይሄን መኪና በ800 ሺህ ብር ብቻ ትሸጡልኛላችሁ? አሁኑኑ መፈራረም እንችላለን። ሊብሮ ቤት ስለሆነ አብረን እንሂድ። ደስ ይለኛል። ምን ኮሚሽን ስለቀረበ ነው? ኧረ ነው ዝም በሉት እንዴ። ፈጣሪ እርዳ። እንግዲህ ጃፋር ኮሚሽን አልከፍልም ብለህ ኮርሽሞ ሊበሉ ነው። ምንድነው? እትዬ መነን ስኳር በሽታ፣ አረጋሽ ጆሮ ገደፍ ላካት የድብርቱን አምላካው ላከው ድብርቱ አቶ ገብሩ ቤት ፈርሶባቸው ጎዳና ላይ ሊወጡ እኔ ድሮም ያሳዝነኛል። ኧረ ነገር ሊያልቅ ነው መሰለኝ። አያልቅም። አብሽር ላከው። እሺ አብሽር ይልከዋለሁ። ከእሱ ይበልጣል። አያ በቃ ዜሮ ገባ። አሰላም ሄሎ ሙደሲር ደባል ፈላጊ ወይ ደላላው አንተ ነህ እንዴ? ምን ነው ደባል ታፋልገኝ ነው? እንዳለ የለጠፍከው ወረቀት ቁጥር አልጻፍክም? ኧረ እባክህ ታዲያ አድራሽ የሌለው ደብዳቤ ማለት ይሄ ነው? ኧረ ድጋሚማ አልለጥፍም። ብሬን ጨረስኩ እኮ። ምን በእስክሪብቶ ልጻፍበት ወይ? እንደዛ ካረክ ምን እንደዛ ካረኩ ውረታ ትከፍላለህ ወይ? እንዴ ለውረታው ከምከፍልማ ድጋሚ ኮፒ አላደርግም ወይ? ባይሆን ተባበረኝ፣ ይመርቃሉ። ጎሽ አሎ ሙደሲር ደባል ፈላጊ። አዎ 1000 ብር 1000 ብር ፓስቲ ብላበት ወልጋዳ። ሙደሲር ደባል ፈላጊ 4 ልጆች አሉ እና እኔ ደባል እንጂ አባል ፈለኩኝ። አንቺ ብቻሽን ነው ራሱ እኮ ደባል። ኧረ ወዲያ አሎ ሙደሲር ደባል ፈላጊ። ወይ እቴቴ ሰሙ አይደል? እነዚህ ወረቡሎች ምን እንዳደረጉ እንደዛ ስራ ሰጥቼ አላምጄ ከኔ ጋር አልቅሱ ችግር አላለቀስኩ። እኔ ነኝ ያለቀስኩት። እኔ ነኝ እቴቴ አባብሉኝ እንጂ። አዎ እሺ
ይኸውልህ ኢንስፔክተር ኮማንደር። እሺ ኮማንደር እሺ ኮማንደር ደበጫ ደቦጭ። ኮማንደር ደቦጭ። እዚህ ጋር ግን እኮ እዚህ ደበጫ እኮ ነው የሚለው። ታዲያ ፊቴን አይተህ ደቦጭ እንደሆነ እንደምችል መገመት አትችልም? አሃ በግምት እሺ ደቦጭ ማለቴ ኮማንደር ደቦጭ የሆነች ፍንዳታ አሮጊት ብሬን በልታኝ ነው እንድታስመልስልኝ ነው። ጃፈር አንተ ደግሞ ምን ሆንክ? ብሬን በልታኝ። አረ ደበጫ ብራችንን በሉ። ሁለታችንም ገንዘባችንን ተበላን። ሙዴ እውነቱን ነበር። ገንዘብ ሻይጧን ነው፣ ለዛውም ስለታማ ሸይጣን። ይኸው ካልቆረጥከው ይቆራረጠሃል። የሙዴን አይን እንዴት እንደማይ አላቅም። ከነ ስድቡ ከነ ቁጣው እሱ ይሻለኝ ነበረ። አሁን እቤት ሄደን ይቅርታ መጠየቅ አለብን። ሙዴ ቤት የለም። ለብቻ ለብቻ በየፊናችን ሄደን ሙዴን መፈለግ አለብን። ስማ ዳሌክስ፣ ሙዴን አይተኸዋል? በእናትህ ምን ይቅርብህ እያልኩት ተው እያልኩት መከርኩት፣ ዘከርኩት፣ አልሰማለኝ። ይኸው ኮሚሽን ላለመክፈል ሲል እንዳበደቡት። ምን ሙዴ እንዳበደቡት? ሙዴን አይደለም ጃፋርን ነው እንጂ ጃፋር። እሱን ማን ጠየቀ? ሙዴን አይተኸዋል ወይ ነው የተባለ። እሱማ የሆነ ዋንጫን ከርፍፎ እየሄደ ወዴት ነህ ስለው ልመልስ አለኝ። ያው በስህተት ነው የሰጡት መሰለኝ። ሊመልስ እየሄደ ነው። ዋንጫ ሊመልሰ ቢሮ ነው ሄደው ማለት ነው። ሄሎ ጃፋር፣ ሙዴ ቢሮ ነው ሄደው ዋንጫ ሊመልስ። ማን ዳሌክስ ደላላው ነው የነገረኝ። ኮሚሽና ጃፋር ነው አይደል? አሁን እንኳን ቀለብ አይገዛም። ምን ብሉም በልቶታል። በምኑ ይገዛል? ቢሮ በር ላይ እንገናኝ። በቃ ሳይረቅ እናገኘው። ይኸውልህ ጃፋርን እናገኘውና ማለት ነው። ማነው ሙዴን እናገኘውና ጃፋርን የበሉት ሰዎች ታሳየናለህ። እሺ ማለት ምን የእናንተንም ብር ልመረቁላቸው ነው? ኧረ መተዋወቅ። ይኸው እኔ ኢድሪስ መሐመድ ነኝ። ኢድሪስ መሐመድ አፈር ቀድሜ ነው የማበላቸው። እያንዳንድ አሳየ ጠብ ነው የማደርጋቸው። ቆይ እነዚህ ሰዎች ያንን ዋንጫ የተሸለሙት ከአማኔል ነው እንዴ? እና ሽልማቱን መልሱልኝ ያልከኝ ከወንድሞቼን የጠለኝን ዋንጫ ይዤ ወደ ቤት አለ ውሰዱት። እነሱ ለማግኘት ፖሊስ ጣቢያ ማመልከት ነው ያለብን እንጂ ሽልማት መመለስ መፍትሄ አይደለም። ከወዳጅ የሚለይ ገንዘብ ሰይጣን ነው። ከብስለት በፊት ሀብትና ዝና ሲቀድም ከመስመር ያስታል። ምንም በሌለ ጊዜ ከጎን የነበረ ወዳጅ ባለህ ጊዜ ሁሉም ነገር ይገባዋል። በከፍታ ጊዜ ወዳጆችን አስብ፣ አለዚያ እንደ እኔ ሽጦታ መላሽ ሆነ ትቀራለህ። ዛሬ እነዛን ወሮበሎች ደብድበን ማለት ነው የጃፋርን መኪና ካላስመለሱ እኔ ወንድ አይደለሁም። በቃ ቆይ ጃፈር ግን ምን ሆኖ ነው የቀረው? ጃፋር እባክህ በህልሜ እያዩዋቸው ስለሆነ ድጋሜ ካዩዋቸው በሆነ ይመጣሉ። እኔ ይቅርብኝ አልሄድም አለኝ። በጠረባ አፍርጠን ህልሙን ነው የምናደርገው። ዳሜ ወስጄ እንዴ ወዴት እየሄዳችሁ ነው ደግሞ? የታሉ እነዛ ወሮበሎች? ጎበዝ ሙዲን ይዘው መጣ። ሽማግሌ የገባበት ነገር ጥሩ ነው። ታተ ምን ነው ሽማግሌ ነው መስል ሸምግለቀ አርጅታ አንቱ አትል ምላስ ላይ ሽበት ይቀል። እኔ አሁን ለድብድብ አንሽ ነው ምን ለመደብደብ ማለቴ ሀገር ተቀምጦላችኋል። ይኸው ከባድ ፍልሚያ ምናምን ስለሚኖር ማለት ነው ህፃናት ሽማግሌ ምናምን ወደዚህ እንዳይማልፍ ከልክለ። ሽማግሌ አልከለከለ። በቃ ሂዱ። በቃ ለምን ከኔ ጋር ብዙ ከቆያችሁ ደብዳቤ ላክብን ስለሚል አለንለ። እነሱ ናቸው መሰለኝ የጃፋርን መኪና እናንተ ናችሁ የሰራችሁበት? ራሳችሁ ነው።
ምንድን ነው ንቀት ነው እንዴ? ጭራሽ ዝም ነው የምትለው? ማን ነው ጃፈር? ይሄ መኪና ነው ታው የትኛው ይሻልሃል? እኔ ይዟለሁ። ቀይ ነው ደግሞ ንቀት ነው ተነስታችሁ ማታወሩ? ኢድሪስ እኮ ነኝ። ምን ሆነሃል? ኢድሪስ ነኝ። ከኔ የምታመልጥ መስሎህ? ሁሉንም ነገር በአንድ ቦታ። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር። አድራሻችን ቁጥር 1 አዲስ አበባ ቤተል ቢጫ ፎቅ አጠገብ፣ ቁጥር 2 ማርካቶ ማርስ የገበያ ማዕከል ሁለተኛ ፎቅ የሱቅ ቁጥር 230፣ ቁጥር 3 ፉሪኖክ ማዲያው ፊት ለፊት። እንዲሁም በክፍለ ሀገር ለምትገኙ በድሬዳዋ፣ አሶሳ፣ ቡታጀራ፣ ሽሬና ሰመራ ቅርንጫፎችን ከፍተን ምርቶቻችንን ቅርብ አድርገናል። ኢትዮ ሳዳት አረቢያን መጅሊስ ምንጣፍና ፈርኒቸር።